አንድ ቁጥር? ምንድነው ሁለት ቁጥር? ምንድነው ሶስት ቁጥር? ምንድነው አራት ቁጥር? ይሄን ይገልጣል። ከሶስት ቀን በኋላ የሚለው ወይ በሶስተኛው ቀን የሚለው ወይ ሶስቱ ዕለታት ሶስቱን አካላት የሚያሳይ ምስጢረ ሥላሴን የሚገልጥ ነው ብሎ ተርጉሞታል። እናመልከው ዘንድ እንገዛለት ዘንድ እናመሰግነው ዘንድ የፈጠረን አምላካችን እግዚአብሔር የባህሪ ምስጋና ለእርሱ ይሁን። ስብሐት ለማርያም እመ አምላክ እግዝእትነ ወመድኃኒትነ መድኃኒታችን መመኪያችን ለምትሆን ለእናታችን ለንጽሕት ቅድስት ድንግል ማርያምም የጸጋ ምስጋና ለእርሷ ይሁን። ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ ኃይላችን አምባችን መጠጊያችን ጋሻችን ለሚሆን በቀራንዮ ለተተከለ መድኃኒት ለሚባል ለክርስቶስ መስቀልም የጸጋ ምስጋና ለእርሱ ይሁን። ብፁዕ አባታችን ብፁዕ አቡነ ናትናኤል ብፁዕ አቡነ ዮሴፍ የሲዳማ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል፣ ብፁዕ አባታችን ብፁዕ አቡነ ናትናኤል በሰሜን አሜሪካ የኮሎራዶ ግዛት ሀገረ ስብከት ሊቀ ጳጳስ እንዲሁም የቅዱስ ሲኖዶስ አባል፣ ክቡር አባታችን መልአከ ፀሐይ ቆሞስ አባ ኪዳነ ማርያም የዚህ ታላቅ ገዳም ዋና አስተዳዳሪ፣ ክቡራን የዚህ ታላቅ ገዳም አገልጋዮች፣ መምህራነ ወንጌል፣ ሰባክያነ ወንጌል፣ ሊቃውንተ ቤተ ክርስቲያን ያሬዳውያን፣ ክቡራን አባቶች መነኮሳትና ቀሳውስት፣ ክቡራን ወንድሞች ዲያቆናት፣ ክቡራን የገዳሙ ሰንበት ትምህርት ቤት መዘምራን፣ ክቡራን የእግዚአብሔር ልጆች አባቶች፣ እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት ሁላችሁም በኃያሉ በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን አመሻችሁ? እንደምን ሰነበታችሁ? አምላካችን እግዚአብሔር በዚህ ዕለት በዚህ ሰዓት በዚህ ቅዱስ ስፍራ ተገኝተን ቅዱስ ሕያው ዘላለማዊ የሆነውን ቃሉን እንድንሰማ ስለፈቀደልን ስሙ ለዘላለም የከበረና የተመሰገነ ይሁን። የሊቃውንት አምላክ የምስጢር ባለቤት የቅዱሳን ፈጣሪ አባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ ምስጢርንና ጥበብን እንዲገልጥልን የእርሱ ቅዱስ ፈቃድ ይሆነልን። በሰውና በእግዚአብሔር ፊት ማደግ በሚል ርዕስ እንማራለን። በሰውና በእግዚአብሔር ፊት ማደግ መነሻ የምናደርገው የቅዱስ ሉቃስ ወንጌል ምዕራፍ 2 ቁጥር 52 ላይ የሚገኝ የመጽሐፍ ቅዱስ ሐሳብ ነው። ኢየሱስም ደግሞ በጥበብና በቁመት በሞገስም በእግዚአብሔርና በሰው ፊት ያድግ ነበር። የሉቃስ ወንጌል ምዕራፍ 2 ቁጥር 52 ላይ የሚገኝ ቃል ነው። በሰው ፊትና በእግዚአብሔር ፊት ማደግ ምን እንደሆነ ማሳየትና በሰው ፊት ማደግ ደግሞ ሲባል ምን ማለት እንደሆነ፣ ሶስተኛ ደግሞ በእግዚአብሔር ፊት ማደግ ምን ማለት እንደሆነ እነዚህን ሐሳቦች ከራሱ ከመጽሐፍ ቅዱሱ ከወንጌሉ ያለውን ሐሳብ ማሳየት የትምህርታችን መሰረታዊ ዓላማ ይሆናል። የቅዱስ ሉቃስ ወንጌል ምዕራፍ 2 ከቁጥር 42 ጀምሮ እስከ ቁጥር 52 ድረስ ያለው ክፍል በጣም የጌታችን የመድኃኒታችን የኢየሱስ ክርስቶስን አርአያነት እና ምሳሌነት በስፋት የሚገልጥ ክፍል ነው። ቅዱስ ሉቃስ ማለት የኛ ሊቃውንት እንደሚገልጡት ኢትዮጵያውያን ሊቃውንት አቃቤ ሥራይ ማለት ነው። ባለመድኃኒት ማለት ነው። መድኃኒት ያለው መድኃኒተኛ ማለት ነው። በቀድሞ ስራው ሐኪም ስለነበረ አቃቤ ሥራይ ባለመድኃኒተኛ እየተባለ ይጠራል። በኋላ ግን በወንጌል ዓለምን የጠገነ ብዙ ነፍሳትን ያዳነ የመዳንን ወንጌል የምስራቹን ወንጌል የመንግስትን ወንጌል በዓለም የሰበከ የእመቤታችን የቅድስት ድንግል ማርያምን ክብርና ፍቅር አማላጅነት ልዩ ጥበብ ባለው ስዕል ለዓለም የገለጠ የእመቤታችን የቅድስት ድንግል ማርያምን ክብሯን፣ ልዕልናዋን፣ ንጽሕናዋን፣ ቅድስናዋንና ድንግልናዋን በስፋት የጻፈ ወንጌላዊ ስለሆነ በዚህ ምክንያት የኛ ሊቃውንት አቃቤ ሥራይ ዘነፍስ እያሉ ይጠሩታል። ሌሎች አባቶች ዓለም አቀፍ ሊቃውንት ደግሞ ነሳኤ ብርሃን፣ ጸዋሬ ብርሃን እያሉ ይጠሩታል። ብርሃንን የያዘ ብርሃንን የተሸከመ እያሉ ይጠሩታል። እና ቅዱስ ሉቃስ ወንጌሉን ሲጽፍ በጣም ቅደም ተከተሉን የጠበቀ በመሆኑ ምክንያት የኛ አባቶች ወንጌልን ሲያጠኑ የመጀመሪያው ለታሪክ ቅደም ተከተል የሚጠቀሙት የቅዱስ ሉቃስን ወንጌል ነው። የሉቃስ ወንጌል ምዕራፍ 2 አንደኛ የጌታችን የመድኃኒታችን የኢየሱስ ክርስቶስ የመወለዱ ታሪክ የተጻፈበት ነው። ሁለተኛ
በተወለደ በ8 ቀን ወደ ቤተ ግዝረት መሄዱ የተጻፈበት ክፍል ነው። ሶስተኛ በተወለደ በ40 ቀን የመንጻት ቀን ተብሎ ይታወቃል። ወደ ቤተ መቅደስ የሄደበት ታሪክ የተቀመጠበት ክፍል ነው። አራተኛ እመቤታችን ቅድስት ድንግል ማርያም እርሱን ይዛ እንደምትሰደድና በዚህ ምክንያት መከራ እንደምትቀበል የተጻፈበት ክፍል ነው። የመጨረሻው የጌታችን የመድኃኒታችን የኢየሱስ ክርስቶስ 12 ዓመቱ ላይ ወይም የ12 ዓመት ዕድሜው ላይ የተፈጸመው ታሪክ የተጻፈበት ክፍል ነው። እኔ በስፋት የፈለኩት ጌታችን መድኃኒታችን ኢየሱስ ክርስቶስ በ12 ዓመቱ ምን እያደረገ እንደተገኘና ከዚሁ ጋር ተያይዞ ቅዱስ ሉቃስ ምን መግለጽ እንደፈለገ እሱን ማሳየት ነው። ይሄ 12 ዓመት የሚባለው ከባድ ዕድሜ ነው። ቅዱስ ሉቃስ የልደቱን ታሪክ ጽፏል። የ8 ቀን ታሪክ ጽፏል። የ40 ቀን ታሪክ ጽፏል። ከዛ የስደት ታሪክ ጥቆማ ጽፏል። ከዚህ የ12 ዓመቱን ታሪክ ጽፏል። አሁን እዚህ ላይ ስንመለከተው በቅዱስ ሉቃስ ወንጌል ምዕራፍ 2 ላይ ያለው የ12 ዓመታት ልዩነት ያለው ታሪክ አልተጻፈም። ያ ማለት ከተወለደ በኋላ በ8 ቀን ወደ ቤተ ግዝረት ከሄደ በኋላ ከዚያ ደግሞ በ40 ቀን ወደ ቤተ መቅደስ ከሄደ በኋላ ያለው ታሪክ የለም። 12 ዓመቱ ያለው ታሪክ ብቻ ግን ተጽፏል። ከዛ ደግሞ አስደናቂው ከ12 ዓመት በኋላ ያለው የ18 ዓመታት ታሪክ ደግሞ አሁንም የቅዱስ ሉቃስ ወንጌል ላይ የለም። የሉቃስ ወንጌል ምዕራፍ 3ን ስትመለከቱ የምታገኙት የጥምቀቱን ታሪክ ወይም የ30 ዓመቱን ታሪክ ብቻ ነው። የ18 ዓመት ታሪክ የለም። የ12 ዓመት ታሪክ የለም። እና ግን የምንገረምበት ቅዱስ ሉቃስ ከነዚህ ዕድሜዎች ውስጥ ጠቅሶ ለይቶ የ12 ዓመቱን ታሪክ የጻፈበት ምንድን ነው የሚለውን ነጥብ ማሳየት ነው። የሉቃስ ወንጌል ምዕራፍ 2 ከቁጥር 42 ጀምሮ ወሶ በኮኖ ሎቱ 10 ወክሌቱ ዓመት ይላል። 12 ዓመት በሆነው ጊዜ በዓል ሊያከብሩ ወደ ኢየሩሳሌም መሄዳቸውን ይህንን ታሪክ ይጽፋል። ይሄ 12 ዓመት የሚባለው ዕድሜ ወደ ጉርምስና የሚገባበት ወቅት ነው። ባዮሎጂካሊ ተርኒንግ ፖይንት የሚባል ባዮሎጂካል ተርኒንግ ፖይንት የሚባል ዕድሜ ነው። ያ ማለት ከህፃንነት ወደ ሌላ ስቴጅ የምንዘዋወርበት፣ ሴቶች ከሆኑ የወንዶችን ትኩረት መፈለግ የሚጀምሩበት፣ ወንዶች ከሆኑ የሴቶችን ትኩረት ማግኘት መፈለግ የሚጀምሩበት፣ የጎረቤቶችን ትኩረት የዓለምን ትኩረት ማግኘት የሚጀምርበት ዕድሜ ነው። ድምፅ ለመቀየር የሚጀምርበት፣ አካላዊ ቁመና የሚቀየርበት፣ የሆርሞን ጠባይ የሚጀምርበት የሚለወጥበት፣ እንደዚህ አይነት ጠባዮች የሚታዩበት ነው 12 ዓመት። ይህ 12 ዓመት የሚባለው ከህፃንነት የምንወጣበትና ሌላ ዓለም ውስጥ መግባት የምንጀምርበት ዕድሜ ነው 12 ዓመት የሚባለው። በጣም ደግሞ በዚህ በክህነቱ ዓለም ዲቁና የሚሾሙበት በ12 ዓመታቸው ከተማሩ የሚገባቸውን ካጠኑ ዲቁና የሚቀበሉበት ዕድሜም ጭምር ነው 12 ዓመት። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በ12 ዓመቱ ያደረገው ጠባይ ተለይቶ ተጽፏል። ይሄ ብቻም አይደለም። በታሪክ እንደምናውቀው ሰሎሞን የነገሰው በ12 ዓመቱ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በሰሎሞን አንጻር እስመ እንፍሬ ከርስከ አነብር ዲበ መንበርከ ተብሎ የተነገረለት አምላክ ነው። ከአብራክህ የተከፈለ ልጅህን በዙፋንህ አነግሥልሃለሁ ተብሎ የተነገረለት ስለሆነ ሰሎሞን በ12 ዓመቱ ለእስራኤል ዘሥጋ እንደነገሰ ክርስቶስን ለማስተማር ለመንገስ አምላክነቱን ለመግለጥ ጭምር በ12 ዓመቱ ወደ ቤተ መቅደስ ወጥተዋል። ይህ ብቻም አይደለም። እናንተ በ12 ዓመታችሁ የት ትገኛላችሁ? መገኛችሁ የት ነው? የት ትሄዳላችሁ? ምን ታደርጋላችሁ? ምን ትሰራላችሁ? ተብለን የምንጠየቅበትም ነው። ይሄ ብቻ ሳይሆን ልጆቻችሁን እስከ 12 ዓመታቸው ምን ታስተምሯቸዋላችሁ? ከ12 ዓመትስ በኋላ ምን አይነት ልጆች ይሆናሉ የሚለውን መታጠፊያ ቦታ ማሳየት የሚችል ነው። ጌታ በ12 ዓመቱ በቤተ መቅደስ ተገኝቷል። ጌታ በ12 ዓመቱ በመምህራን መካከል ተገኝቷል። ጌታ በ12 ዓመቱ በኢየሩሳሌም ተገኝቷል። ጌታ በ12 ዓመቱ መምህራንን ጠይቋል። ጌታ በ12 ዓመቱ መምህራንን ሰምቷል። እና የእናንተ ልጆች ማንን ይሰማሉ? እነማንን ይሰማሉ? ምን ይሰማሉ? ምን ያነባሉ? ምን ያውቃሉ? በ12 ዓመታቸው ሲጠየቁ ስለምን ይመልሳሉ? ስለምን በብዛት ያውቃሉ? በ12 ዓመታቸው የት ይውላሉ? በ12 ዓመታቸው ስለምን ያስባሉ?
በ12 ዓመታቸው ምን ይረዳሉ? በ12 ዓመታቸው አይኖራቸው ውስጥ ምን አለ? ልባቸው ውስጥ ምን አለ? ምን አይነት እውቀት አላቸው? ምን አይነት ዝንባሌ አላቸው የሚለውን የምንጠይቅበት ነው። ይሄ ማለት በሌላ አገላለጥ ልጆች እንዴት እንደሚያድጉ ጭምር የምንማርበት የመጽሐፍ ቅዱስ ክፍል ነው። ቤተሰብ እንዴት እንደሚቀጥል፣ ትውልድ እንዴት እንደሚሰራ፣ ትውልድ እንዴት እንደሚገነባ፣ ትውልድ እንዴት እንደሚታነጽ፣ የት መገኘት እንዳለብን ያሳየን ነው። ለምን? ክርስቶስ እያንዳንዱ የሚያደርገው ነገር ለአርአያነት የሚጠቀስ ነው። ሊቃውንቱ እንደሚናገሩ ክርስቶስ የመጣው ለሁለት ነገር ነው ብሎ ይጠቀልላሉ። አንደኛ ለአርአያነት፣ ሁለተኛ ለቤዛነት ብሎ ነው የሚያስቀምጡት። አርአያነት ማለት ምሳሌነት ማለት ነው። ከተወለደበት ከበረቱ ጀምሮ ከቤተልሔም ጀምሮ እስከ ቀራንዮ ድረስ ያለው፣ እስከ ዕርገት ያለው፣ እስከ ትንሣኤ ያለው እነዚህ ነገሮች በሙሉ ለካህናት አርአያ፣ ለምዕመናን አርአያ፣ ለክርስቲያኖች አርአያ፣ ለዓለም አርአያ፣ ለማያምኑ ሰዎች ጭምር አርአያ የሆነበት ነው። አጠቃላይ የሰውነት ጥግ የተገለጠበት ነው። ክርስቶስ ሲገለጥ እንደሱ ነው የሚገለጥ። ሰውነት ምንድን ነው? ሰው መሆን ምንድን ነው? ማደግ ምንድን ነው? አካል ምንድን ነው? ቁመና ምንድን ነው? ጥበብስ ምንድን ነው? ሞገስስ ምንድን ነው? ሰው እንዴት ነው ማደግ ያለበት? ሰው ከአየሩ ጠባይ፣ ሰው ከአካባቢው፣ ሰው ከስልጣኔው፣ ሰው ከከተማው፣ ሰው ከማህበረሰቡ ጋር፣ ሰው ከዘመዶቹ ጋር፣ ሰው ከእናት ከአባቱ ጋር፣ ሰው እንዴት ከትልልቆች ጋር መኖር እንዳለበት ጭምር የምናይበት የመጽሐፍ ቅዱስ ክፍል እያንዳንዱ ነገር ያስተምራል። ለዚህ በ12 ዓመቱ እንዲህ መሆኑ ይሄን መግለጥ የሚችል ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ዕድሜ ተለይቶ በ12 ዓመቱ የተፈጸመው ታሪክ የተጻፈበት ምክንያት ይሄ ነው። ቀጥሎ እናየዋለን። በ12 ዓመቱ ጌታ በዓል ሊያከብር ወደ ኢየሩሳሌም ወጣ። እንዲህ የሚል ሕግ አለ በኦሪቱ ለያስተርኢ ተባዕትከ 60 ጊዜያት ምዕረ በበዓመት፣ ወንድ ልጅህ በዓመት 3 ጊዜ በዓል ለማክበር ይውጣ የሚል ሕግ አለ። በዚህ ሕግ መሰረት ጌታችን መድኃኒታችን ኢየሱስ ክርስቶስ ወንድ ነውና እንደ ሕጉና እንደ ሥርዓቱ በዓሉን ለማክበር በዓመት 3 ጊዜ ይወጣ ነበር። ከነዚያ ውስጥ አንዱ የፋሲካን በዓል ለማክበር ጌታችን መድኃኒታችን ኢየሱስ ክርስቶስ ከዮሴፍና ከእናቱ ከእመቤታችን ጋር ወደ ኢየሩሳሌም ሄደ። በዓሉን አክብረው ሲመለሱ ጌታ አብሯቸው አልተመለሰም። በጣም የሚደንቀኝ የመጽሐፍ ቅዱሱ ክፍል ጌታችን መድኃኒታችን ኢየሱስ ክርስቶስን ትተውት ይሄዱ ነበር። ለምን ቢባል ከመንገደኛው ጋር አብሮ ይኖራል ብለው ያስቡ ስለነበር። ይሄ ጥቆማ ቀላል እንዳይመስላቸው። ለምን ነው ከመንገደኞቹ ጋር ይሆናል ብለው ያሰቡት ቢባል ክርስቶስ ያኔ የነበረውን ማህበራዊ ሕይወት ያሳያል። በዚያ ዕድሜው ከልጆች ጋር ይጫወት ነበር። በዚያ ዕድሜው ከልጆች ጋር ይሆን ነበር። በዚያ ዕድሜው ከሁሉም ጋር ይግባባ ነበር። በዚያ ዕድሜው ሁሉም ይወደው ነበር። በዚያ ዕድሜው ሁሉንም ይወድ ነበር። በዚያ ዕድሜው ከሁሉም ጋር ይጓዝ ነበር። ስለዚህ በመንገድ ይሆናል ብለው ትተውት ነበር። የዘመኑ ስልጣኔ መቀበል፣ የዘመኑ ማህበረሰብ መቀበል፣ የዘመኑን ሰው መቀበል፣ ሰውን ማክበር፣ ሰውን መውደድ፣ ከሁሉም ጋር በሰላም በፍቅር በክብር መኖር፣ ከሁሉም ጋር ተገባብቶ መጓዝ፣ በመንገዱ ከሌላው ጋር ሰላም መሆን፣ ይሄን ማሳየት የሚችል ነው። የክርስትና ጠባይ አንዱ ይሄ ስለሆነ ኦርቶዶክሳዊነት ማለት እሱ ስለሆነ ከሁሉም ጋር ተከባብሮ መኖር ማለት ስለሆነ መከባበር፣ መዋደድ፣ ሰላም ማድረግ፣ በፍቅር መኖር ማለት ስለሆነ መውደድ ማለት ስለሆነ ሃይማኖትን አሳልፎ መስጠት ማለት አይደለም። ወይም ደግሞ የሌላውን ሃይማኖት መከተል ማለት አይደለም። የዚያኛውን አክብሮ ያንን ሰው በፍቅር መሳብ፣ ሰላማዊ መሆን፣ ሰዎችን አለመረበሽ፣ ለሰዎች መመቸት፣ ለሰዎች አለመጎርበት፣ ለሰዎች ምሬት አለመሆን፣ ለሰዎች የሚሰለች ሕይወትን አለመስጠት፣ መልካም መሆን፣ መመቸት፣ ተስፋ መሆን፣ መጽናኛ መሆን፣ መኖሪያ መሆን፣ እነዚያ ማለት ነው። ጌታ ያሳየን እሱ ከመንገደኛው ጋር ዝም ብሎ ይጓዛል ብለው ስላሰቡ፣ መግባባቱን ስላወቁ፣ ጠባዩ ስላወቁ፣ አስተዳደጉን ስለሚያውቁ፣ በሰው ፊትና በእግዚአብሔር ፊት በጥበብና በሞገስ የሚያድግ እንደሆነ ስላወቁ ዝም ብሎት ነበር። ከዚያ በየዘመዶቹ ጠየቁ። ከዘመዶቹ ጋር በስጋ ዝምድና ዘመዶች ናቸው ተብሎ ከሚታሰቡት ሰዎች ጋር ሁሉ ይግባባ ነበር። በዚያ ሁሉ ፈለጉት፣ አላገኙትም፣ አጡት፣ ተመለሱ። ከ3 ቀን በኋላ አገኙት። ከ3 ቀን በኋላ ይህንን ደግሞ የቁጥር ሊቃውንት ይተረጉሙታል። ይሄ 3 ቀን የሚባለው ምንድነው? አባቶቻችን ሲተረጉሙ ቁጥሩ ራሱ አይዘሉትም። ምንድነው 1 ቁጥር? ምንድነው 2 ቁጥር? ምንድነው 3 ቁጥር? ምንድነው 4 ቁጥር? ይሄን ይገልጣል። ከ3 ቀን በኋላ የሚለው ወይ በ3ኛው ቀን የሚለው ወይ 3ቱ ዕለታት 3ቱን አካላት የሚያሳይ ምስጢረ ሥላሴን የሚገልጥ ነው ብለው ተርጉመውታል። 3ቱ ዕለታት አብን፣ ወልድን፣ መንፈስ ቅዱስን የሚገልጥ ቁጥር ነው ብለው ተርጉመውታል። በ3ኛው ቀን አገኙት ማለት ከ3ቱ አካላት አንዱን አካል እግዚአብሔር ወልድ ክርስቶስን በአጭር ቁመት በጠባብ ደረት ተወስነው አገኙት ማለት ነው። በ3ኛው ቀን አገኙት ማለት ነው።
እነዚህ ሶስቱ ቀናት እነዚህ ሶስቱ ዕለታት የሚገልጡት አብን ወልድን መንፈስ ቅዱስን የሚገልጡ ናቸው። ሶስተኛው ቀን ሶስተኛው ዕለት ሶስተኛውን አካል የሚገልጥ ነው፣ ወይም ከሶስቱ አካላት አንዱን አካል የሚገልጥ ነው። አገኙት ማለት በመቅደስ አገኙት፣ በመምህራን አገኙት፣ በኢየሩሳሌም አገኙት፣ በዚህ ዓለም አገኙት፣ በምድር አገኙት። ምን ሆኖ ስጋን ነፍስን ተዋህዶ አገኙት። በአጭር ቁመት በጠባብ ደረት ተወስኖ አገኙት። ከሶስቱ አካላት አንዱን አካል የመጀመሪያው እነዚህ ሶስቱ ዕለታት አብን ወልድን መንፈስ ቅዱስን ምስጢረ ሥላሴን የሚገልጥ ነው። ሁለተኛ ሶስቱ ዕለታት የሚለው ሶስቱን ሕግጋት የሚያሳይ ምስጢር ነው ብለው ተርጉሞታል። የመጀመሪያው ሕገ ኦሪት፣ ሁለተኛው ሕገ ልቡና፣ ሶስተኛው ሕገ ወንጌል። ሶስቱ ዕለታት የሚገልጡ በሶስተኛው ቀን በሶስተኛው ዕለት አገኙት ማለት በሶስተኛው ሕግ በወንጌል አገኙት ማለት ነው። በሕገ ልቡና የለም ወይ አልነበረም ወይ? በሕገ ኦሪት የለም ወይ አልነበረም ወይ ቢባል ስጋ ለብሶ ስጋንና ነፍስን ተዋህዶ አይደለም በሕገ ልቡናና በሕገ ኦሪት የተገለጠው። በሕገ ወንጌል ግን በአጭር ቁመት በጠባብ ደረት ተወስኖ ተገኝቷል። በመምህራን መካከል ተገኝቷል። በመቅደስ ተገኝቷል። በኢየሩሳሌም ተገኝቷል። በዚህ ዓለም ተገኝቷል። ለዚህ በሶስተኛው ቀን አገኙት ማለት በሶስተኛው ሕግ በወንጌል አገኙት። ያ ማለት ወንጌልን ራሱ ሰርቷት ራሱ ሙሏት ራሱ አሳይቶ ራሱ ሰርቶ አርአያ ሆኖ ምሳሌ ሆኖ በሶስተኛው ሕግ በወንጌል አገኙት። ክርስቶስ በወንጌል አለ። በምን ቢባል ስጋና ነፍስን ተዋህዶ የተገለጠበት መገለጫ ነው። ሶስቱ ዕለታት ሶስቱን ሕግጋት የሚያሳዩ ናቸው። ሶስተኛ ሶስቱ ዕለታት መቅደሶቹን የሚያሳዩ ነበሩ። ሶስቱን መቅደሶች አንደኛ የሰሎሞንን መቅደስ፣ ሁለተኛ የዘሩባቤልን መቅደስ፣ ሶስተኛ ይችን ያለንባት መቅደስ ወይም ቤተክርስቲያንን የሚያሳይ ነበር። በሶስተኛው ዕለት አገኙት ማለት በሶስተኛው መቅደስ አገኙት ማለት ነው። በሰሎሞን መቅደስ አላደረም ነው። በዘሩባቤል መቅደስ አላደረበትም ወይ ቢባል በአጭር ቁመት በጠባብ ደረት ተወስኖ የመሰረተታት ሶስተኛ መቅደስ ይህች ቤተክርስቲያን ነው። በስጋ የሚገኝባት በአካል የሚገኝባት ስጋው የሚቆረስባት ደሙ የሚሰጥባት ስጋው የሚፈተትባት ደሙ የሚቀዳባት ራስ የሆነላት ይህች ቤተክርስቲያን ነው። በቀራንዮ በደሙ ጠብታ የመሰረታ ተራቅቶ የመሰረታ ከጎኑ የተወለደችው ከጉድጓዱ የወጣችው ከቁስሉ የወጣችው ከሞቱ የተገኘችው ይህች ቤተክርስቲያን ሶስተኛዋ መቅደስ። ያኔ ትዝ ይላችሁ እንደሆነ የኦሪቱ መቅደስ ሲቀደድ መጋረጃው ሲቀደድ መስዋዕተ ኦሪት ሲያልፍ የኦሪቱ መስዋዕት የላም መስዋዕት የበግና የፍየል የጊደር መስዋዕት ሲያልፍ ከዚህ በኋላ እኔ ነኝ የሚሰዋው ሲል ቅዱስ ዮሐንስ መጥምቅ የዓለሙን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ የገለጠው በመቅደሱ የታረደው የማያልፍ ኪዳን የማይዝግ ደም የሚያነጻ ጽድቅን የሚሰጥ የዘላለም ኪዳን ያለው ትኩስ የሆነ የትኛውንም ኃጢአት የማንጻት አቅም ያለው ኪዳን የተሰጠው በቀራንዮ ሶስተኛዋ መቅደስ ማለት እሱ ነው። በሶስተኛው ቀን አገኙት ማለት በሶስተኛው መቅደስ በቤተክርስቲያን አገኙት ማለት ነው። ስጋን ለብሶ ነፍስን ተዋህዶ ይህችን ቤተክርስቲያን መመስረቱን የሚያሳይ ነው። የመጨረሻ ሶስተኛው ቀን በሶስተኛው ቀን አገኙት የሚለው ወደፊት 3 መዓልትና 3 ሌሊት በከርሰ መቃብር አድሮ ሕያው ሆኖ እንደሚነሳ እየገለጠላቸው እንደሚሞትና ከሞተም በኋላ ከተቀበረም በኋላ በሶስተኛው ቀን እንደሚነሳ ያሳያቸው ነበር። ሶስቱ ዕለታት እነዚህን ያሳያሉ ብለው ሊቃውንቱ ተርጉሟቸው በሶስተኛው ቀን አገኙት። እመቤታችንና ዮሴፍ ወደ መቅደሱ ሲሄዱ ክርስቶስ በመምህራንን ተቀምጦ በመቅደሱ መምህራንን እየጠየቀ እየሰማቸው እየጠየቁት እየመለስላቸው በማስተዋሉና በመልሱ እየተገረሙ አገኙት። እመቤታችን እንዲህ አለችው፣ አባትህና እኔ እየተጨነቅን ስንፈልግህ ነበር፣ ልጄ ሆይ ለምን እንዲህ አደረክብን ብላ እመቤታችን 2 ነገር ትናገራለች። አንደኛ አባትህ የሚል ቃል፣ ሁለተኛ ደግሞ ልጄ የሚል ቃል። ልጃችን አይደለም ያለችው። አያችሁ፣ አባትህ ብላ ትጠራለች ዮሴፍን። ነገር ግን ደግሞ ስትጠራ ልጃችን አይደለም ያለችው፣ ልጄ ብላ ነው የምትጠራው። አባትህ ያለችው ዮሴፍን ለምንድን ነው ቢባል ክርስቶስ በሰው ፊት ያደገ አንዱ ሰው ዮሴፍ ነው። ዮሴፍን እያከበረ ያደገ፣ ሽምግልናውን ተቀብሎ ያደገ፣ እየታዘዘ ያደገ፣ ውሃ ቅዳ ሲለው ድግር መጥረብ፣ ሞፈር መጥረብ፣ ቀንበር ማለዘብ፣ እርሻ ማረስ፣
ከብቶችን መጠበቅ፣ እንጨት መልቀም፣ እነዚህ በዘመኑ የነበረው ተቀብሎ በዘመኑ እንደሚገባ ኖሯል ክርስቶስ። አባቶቹን አክብሮ የሚበልጡትን አክብሮ በእድሜ እነሱን አክብሮ አበ እመ አባባ እማማ ብሎ መጥራት የሚገባውን ሰዎች እየጠራ አድገው የዕብራውያንን ሕግ እየተማረ እየታዘዘ በየጥቂቱ አድጓል። አምላክ ነው፣ ግን ሕግ ጠባይአዊን እየፈጸመ አድጓል። አልኮራ አምላክ ነኝና ብሎ ራሱን ከፍ አላደረገም። አምላክ ነኝና ብሎ አልታዘዝም አላለ። አምላክ ነኝና ብሎ አልተሳደበ፣ ማንንም አልገላመጠም፣ ማንንም አልጠላም፣ ማንንም አልተቀየመም። አዘዙኝ ብሎ እነሱ ላይ አልተገላመጠም። ታዟል ክርስቶስ። በጣም ብዙ የሚያስደንቁ ነገሮችን ትመለከታላችሁ። ስለዚህ አባትህ ብላ የምትጠራው ዮሴፍን ያከብረው ስለነበር። በነገራችን ላይ ዮሴፍ እንዲህ በነበረበት ጊዜ እመቤታችን እንዲህ ስትለው የ108 ዓመት ሽማግሌ ነበር። ዮሴፍ የሞተው በ111 ዓመቱ ነው። ዮሴፍ የሞተው ጌታ 16 ዓመት ሕፃን እያለ ነው ዮሴፍ የሞተው። በ111 ዓመቱ ማለት ጌታ 12 ዓመት እያለ ዮሴፍ የ108 ዓመት ሽማግሌ ነበር። 4 ዓመት ስትጨምሩ በጌታ እድሜ ላይ 12 ላይ 16 ይሆናል። በ16 ዓመት ሕፃን እያለ ነው ጌታ ዮሴፍ የሞተው። የዮሴፍ በረከት በሁላችንም ላይ ይደርብን። ስለዚህ አባትህ ብላ ስትጠራው ስለሚያከብረው፣ ስላሳደገም ጭምር፣ ስለተሸከመውም ጭምር፣ እንደ ልጅ ስለተቀበለውም ጭምር በዚህ ምክንያት አባትህ ብላ ትጠራው። ሁለተኛ በጣም አስደናቂው ደግሞ አባትህ ብላ እኔ ትላለች። እኔና አባትህ አይደለም ያለች፣ አባትህና እኔ ነው ያለችው። ቅዱስ ዮሐንስ አፈወርቅ ይሄን ይተረጉም። ለምንድን ነው አባትህ የሚለውን ያስቀደመችው? እኔና አባትህ አያችሁት? የቃላቶቹ ቅደም ተከተል ራሱ መጽሐፍ ቅዱስ ሲጠና እንዴት እንደሚጠና እየነገርኳችሁ። እኔና አባትህ አይደለም ያለ፣ ራሷን አላስቀደመችም። አባትህ የሚለውን ዮሴፍን አስቀድም። እሷ እንበለ ዘር እንበለ ሩካቤ በድንግልና እንደጸነሰችው በድንግልና እንደወለደችው እያወቀች እኔና አባትህ አይደለም ያለችው፣ አባትህና እኔ ብላ ዮሴፍን አስቀድማ ስለ ሽምግልናው ስለ ሰው ክብር እመቤታችን ዮሴፍን አስቀድማ ትናገራለች። ይህ ራስ ወዳድነት የሚባለው ኔታዎች መሆኗን ያሳያል ይላል ቅዱስ ዮሐንስ አፈወርቅ። ዛሬም ያ ትሕትናው አልተወለገም ይላል ቅዱስ ዮሐንስ አፈወርቅ። ያ ትሕትናው የጌታ እናት ትሆኛለሽ እየተባለች ነው የጌታ ባሪያ እያለች ራሷን የጠራችበት ትሕትናዋ ዛሬም አለ። ጌታ 12 ዓመት ሆኖት ወይም የአምላክ እናት ከሆነች 12 ዓመት ሆኗት እንኳን አሁንም ራሷን አታስቀድም፣ ራሷን ከፍ አታደርግም። ለሰዎች ምን አይነት ክብር፣ ለአባቶች ምን አይነት ክብር እንዳላት ትሕትናዋን ይገልጣል። ከዛ አባትህ እና እኔ ትልና ስንፈልግህ ወዴት ነበር ልጄ ሆይ ብላ ትጠራዋለች። ልጄ የሚለው አነጋገር ምንን የሚያሳይ ነው? በሕቱም ድንግልና ጸንሳ በሕቱም ድንግልና የወለደችው እሷ ብቻ እንደሆነች ማሳየት፣ ምድራዊ አባት የሥጋ አባት እንደሌለው ማሳየት የሚችል። ከዚያም እመቤታችን ይህን ከተናገረች በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ ይላል፣ ለምን ትፈልጉኛላችሁ የሚል ቃል ይናገራል። በመቅደስ መካከል ነው፣ በመምህራን መካከል ነው። ቃለ እግዚአብሔር እየሰማ ነው፣ እየነገራቸው ነው። እየጠየቁት ነው፣ እየመለሰላቸው ነው። እየጠየቃቸው ነው፣ እየመለሱለት ነው። እና በዚህ መካከል ለምን ነው የምትፈልጉኝ የሚል ቃል ያወጣል በመጽሐፍ ቅዱስ። በደንብ ስሙኝ። የጌታችን የመድኃኒታችን የኢየሱስ ክርስቶስ የመጀመሪያው ንግግር ሆኖ የሰፈረው ይሄ ክፍል በመጽሐፍ ቅዱስ ነው የምላችሁ፣ በወንጌል ነው የምላችሁ። የመጀመሪያው ንግግር የጌታ የመጀመሪያው ንግግር የመጀመሪያው ከአንደበቱ የወጣው ቃል ማለታችን አይደለም። መጽሐፍ ቅዱስ ላይ ባለው ፍሰት መሰረት፣ በወንጌል ጽሑፍ ፍሰት መሰረት ግን ይሄ ቃል የጌታ ቃል የመጀመሪያ ንግግር ሆኖ የሰፈረ የመጀመሪያው ንግግር። እንዳትረሱት አንድ ምሳሌ ልንገራችሁ። የሚታወቀው ሳይንቲስት አልበርት አንስታይን በ9 ዓመቱ ነው የተናገረው ይባላል። እስከ 9 ዓመቱ ድረስ አይናገርም ነበር። ልክ እንደ ዱዳ ሆኖ ነው የኖረው እስከ 9 ዓመቱ ነው የሚባለው። እና አንድ አልፋና ኦሜጋ ቁጥር 2 የሚል መጽሐፍ አነባችሁ የምታውቁ ከሆነ ወጣቶቹ ዶክተር አቡሻ አያሌው የሚባል ሰው የጻፈው አልፋና ኦሜጋ ቁጥር 2 እና እስከ 9 ዓመቱ ድረስ አይናገርም ነበር። እና በጣም ወላጆቹ ይጨነቁ ነበር። ለምን ነው የማይናገረው? ልጃችን ዱዳ ሆኖ ነው ወይ? ለምን ነው ቃል የማያወጣው? ለምን ነው ፍላጎቱን የማይገልጠው? ያ በጣም ይጨነቁ ነበርና አንድ ቀን በ9 ዓመቱ ሾርባ ሰጥተውት ማታ ራት ሾርባ ሲጠጣ አንድ አስደንጋጭ ቃል ተናገረ። እና ሾርባው ሲጠጣ ሲያቃጥለው ይሄ ሾርባ ያቃጥላል የሚል ቃል ተናገረ።
እና ከዛ እናትየዋ በጣም ደንግጣ እስኪ ድገመው የኔ ጌታ አለችው እና ሾርባው ያቃጥላል ብሎ ተናገረ። ከዛ በጣም ከመደሰታቸው የተነሳ እናትና አባት ሾርባው ያቃጥላል የሚለውን ጽሑፍ እንደ ጥቅስ አድርገው ግድግዳቸው ላይ ይለጥፋሉ። ይሄ ብቻ ሳይሆን የተወለደበትን ቀን ማክበር ትተው ምን ያለበትን ቀን የተናገረበትን ቀን ማክበር ጀምሩ። ከዚያ ጊዜ ጀምሮ ይሄ ብቻ ሳይሆን ኤንስታይን በሚያስተምርባቸው ኮሌጆች ሁሉ እንደ ትልቅ ጥቅስ ሆኖ ሾርባው ምን ይላል ያቃጥላል የሚል ይጻፍለት ነበር። ያው ስለሱ አይደለም ልነግራችሁ የፈለኩት እንዳትረሱት ምሳሌ እንዲሆናችሁ። ልክ ነው። በፊዚክሱ ዓለም በሳይንሱ ዓለም በጣም ትልቅ አስተዋጽኦ ያደረገ ሰው ነው። ስለ ሪሌቲቪቲ ቲዮሪ በጣም ብዙ ነገር የተናገረ ሳይንቲስት እና ሳይንስ ይፈልገዋል። ለሳይንስ ብዙ አስተዋጽኦ አለው እና አንድ ሳይንቲስት የተናገረው ነገር በዚህ ልክ ቦታ ከተሰጠው ክርስቶስ የተናገረው የመጀመሪያው ንግግር ምንድን ነው ብላችሁ ጠይቃችሁ ታውቃላችሁ? ስለዚህ ዩኒቨርስ ስለዚህ ጋላክሲ የተመራመረው በጥቂቱ የተናገረው ሰው ጥቂት ነገሮችን ያስቀመጠው ሰው የመጀመሪያው ንግግሩ ይሄ ነው ተብሎ ቦታ ተሰጥቶ እንደ ጥቅስ የሚሸመደድ ከሆነ እንደ ታሪክ የሚጻፍ ከሆነ የጌታ የመጀመሪያው ቃል ዓለምን የፈጠረው አምላክ ቃል የዚህ ዓለም ባለቤት እኛን የፈጠረ አምላክ ቃል መጽሐፍ ቅዱስ ላይ የሰፈረው ለምን ትፈልጉኛላችሁ የሚል ቃል የመጀመሪያው ቃል ለምን ትፈልጉኛላችሁ የሚለው ቃል አምላክነቱን የሚገልጥ ነው። የት ነው የምትፈልጉ? ለምንድን ነው የምትፈልጉ? ነበርኩ እኮ የረገጣችሁት መሬት ውስጥ ሁሉ ነበርኩ። የሄዳችሁበት መንገድ ሁሉ ነበርኩ። የሄዳችሁበት መንገድ የጠየቃችሁበት ዘመድ አዝማድ ቤት ሁሉ ነበርኩ። በመንገዱ ነበርኩ። በሁሉም ቦታ ነበርኩ። ለምን? አምላክ ነኝ፣ ሙሉ ነኝ። ለምን ነው የምትፈልጉ? ይሄን የሚያሳየው በጣም ብዙ ሰው እግዚአብሔርን ለመፈለግ ሩቅ ቦታ ይሄዳል። ውስጥ ፈልገው፣ አይምሮ ውስጥ ፈልገው እግዚአብሔር፣ ልብ ውስጥ ፈልገው እግዚአብሔር፣ በጎ ስራ ውስጥ ፈልገው፣ ምጽዋት ውስጥ ፈልገው፣ ጾምህ ውስጥ ፈልገው፣ መቅደስ ውስጥ ፈልገው እግዚአብሔርን ለመፈለግ የዓለምን ጽንፍ መርገጥ አይጠበቅብህ። ሰማይ ድረስ መብረር አይጠበቅብህ። እግዚአብሔር ውስጥህን አንተን ማደሪያ ሊያደርግህ፣ አንተን መኖሪያ ሊያደርግህ፣ አንተን መቅደስ ሊያደርግህ፣ አንቺን መቅደስ ሊያደርግህ፣ አንተን ዓለም ሊያደርግህ፣ አንቺን ሀገር ሊያደርግሽ እግዚአብሔር ይፈልጋል። እና እግዚአብሔርን የምንፈልገው ውስጣችን ጭምር፣ ልባችን ውስጥ ጭምር፣ አይምሯችን፣ ሀሳባችን ፈልጉት። እስኪ እናንተ ሀሳብ ውስጥ ፈልጉት። እስኪ እቅዳችሁ ውስጥ እግዚአብሔር ፈልጉት። እስኪ ዓላማችሁ ውስጥ እግዚአብሔር ማግኘት የሚቻለው እሱም በዚህ ውስጥ በበጎ ሀሳብ፣ በሰላም ሀሳብ፣ በፍቅር ሀሳብ፣ በቸርነት እና በእግዚአብሔር ፊት ማደግ ነው። እና ቅዱስ ሉቃስ ኢየሱስም ይላል። በሉ እስኪ ያን ላይ ኢየሱስም በሉ በጥበብ በሞገስ በቁመት በሰው ፊትና በእግዚአብሔር ፊት ያድግ ነበር። አንደኛ ጥበብ ይላል፣ ሁለተኛው ሞገስ ይላል፣ ሶስተኛው ቁመት ይላል። አሁን በጥበብ በሞገስ በቁመት በእግዚአብሔር ፊት ማደግ ተብሎ ለጌታ ሲገለጥ መለኮቱ በየጥቂቱ የሚያድግ ነው ማለት አይደለም። እየተናገረ ያለው መለኮት ስለተዋሃደው ስጋ እየተናገረ፣ ይሄ መለኮት የተዋሃደው ስጋ ደግሞ ሕግ ጠባይአዊ ሕግ መጽሐፋዊ እየፈጸመ ነው ያደገው። ለምሳሌ በየጥቂቱ ማደግ ብለን የገለጥነው ይሄን ደግሞ ሊቃውንቱ ርትዓተ መለያሌ ብሎ ይገልጡታል። ርትዓተ መለያሌ ማለት የሕዋሳት የብልቶች መቃናት፣ መስተካከል፣ ጤነኛ እድገት፣ የተስተካከለ ቁመና፣ የተስተካከለ ሰውነት፣ የተስተካከለ እይታ። ይሄን እድገት ነው አባቶቻችን የሚገኙ። ወደ ዋና ያድግ የነበረው ምን አይነት የአካል እድገት ነው ይባላል? የጌታ ቁመቱ ምን ያህል እንደሆነ ታውቃላችሁ? የጌታ ርዝመቱ ምን አይነት እንደሆነ ታውቃላችሁ? ያድግ የነበረው ክርስቶስ ሁለተኛው አዳም ነው። ያድግ የነበረው የያዘው ቁመት የያዘው የአካል ስፋት ወርድና ቁመት በአዳም ልክ ነው። በመጀመሪያው አዳም ልክ ነው። በመጀመሪያው አዳም ቁመና ልክ ነው። በመጀመሪያው አዳም ቁመት ልክ ነው። በመጀመሪያው አዳም ሰውነት ልክ ነው። የዲኤንኤው ቁጥር ሳይቀር የጂኑ የዘረን ቅንጣት ቁጥር ሳይቀር በመጀመሪያው አዳም ልክ ነው። ለምን ይባል? ሁለተኛው አዳም ክርስቶስ በመጀመሪያው አዳም ተገብቶ ስለሚሞት
መስቀል ላይ የሚሰቀለው እጆቹ ሲወጠሩ እግሮቹ ሲወጠሩ በማን ቁመት ልክ የሚሆን ይመስላችኋል? በአዳም ልክ፣ በመጀመሪያው አዳም ልክ ነው የሚሰፋው። አንድ መጽሐፍ አንብባችሁ የምታውቁ ከሆነ በአክሱም መኑ አንተ የሚል መጽሐፍ ላይ አዳም የሚለው የስሙ ፊደል ትርጉምና ኢየሱስ የሚለው የስሙ ፊደል ትርጉም እኩል ነው ይላል። አዳም የሚለው ሲቆጠር 40 ደ 140 4 144 ይሆናል። የመጀመሪያው አዳም። ኢየሱስ የሚለው ሲቆጠር 40 ይሆናል፣ የ90 ይሆናል፣ 40 እና 90 130 ይሆናል። ኢየሱስ የሚለው ሁለቱ ሰዎች ሲቆጠሩ አንዱ 7 ነው፣ 2 ጊዜ 7 14 ይሆናል። 130 ሲደመር 14 144 ይሆናል። የመጀመሪያው አዳም ፊደል ቁጥርና የሁለተኛው አዳም ኢየሱስ የሚለው ፊደል ቁጥር ሁለቱም 144 ነው፣ እኩል ነው። ለምን እንዲህ ሆነ የሚለውን ሲያብራራ ክርስቶስ የያዘው የአዳምን አካል አንጣን ነው። የአዳምን አካል ልክ ነው የያዘው። ይሄስ ደግሞ ምንድነው ጥቅሙ ቢባል የክርስቶስ አካል ለአዳም የአካል ክፍል በመጀመሪያው የአዳም አካል ክፍል የጣቱ ቁራጭ እንኳን ሳይቀር በዚያ ልክ እንዳዳነው አንድም የተረፈ አካል እንደሌለ ለሁሉም መዳን ክርስቶስ እንደተሰቀለለት ያሳያል። አንድ ምሳሌ ልጥቀስላችሁ። ፖለቲከኞቹ ብዙ ጊዜ ይጠቀሙታል። አንድ አኪለስ ሲል የሚባል የአኪለ ተረከዝ የሚባል ለዊክነስ ለድክመት ምልክት አድርገው የሚጠቀሙት አንድ የግሪኮች አፈ ታሪክ አለ እና ይሄ አፈ ታሪክ ምንድነው የሚለው? ይሄ አኪለ የሚባለው ሰውዬ እናቱ ገና ከልጅነቱ ጀምሮ በጣም ጦረኛ እንዲሆንና ጦር የማያገኙ የማይመታ ሰዎች በቀላሉ የማይገሉት እንዲሆን ፈልጋ የባህል መድኃኒት የሚያደርግ ሰው የታወቀ ፈልጋ መድኃኒት አስደረገችለት ይላል አፈ ታሪክ ነው። እና ያ መድኃኒት የሚደረግለት ትልቅ እንደ በርሚል ያለ ተበጥብጦ እዛ ላይ በውሃ ተበጥብጦ እንደዛ ሆኖ በቁመቱ ልክ ነው የሚነከረው ሰውየው እና ተዘቅዝቆ ነው ሰውየው የሚነከረው። እና ይህንን ሰው መድኃኒት ውስጥ የሚነክሩት ሰዎች በጣታቸው በዚች በጣታቸው ተረከዙን ይዘው ነው ዘቅዝቀው የሚነክሩት። ሰውየው ሙሉ አካሉ ጦር እንዳያገኘው ስለሚፈለግ መድኃኒቱ ሙሉ አካሉን እንዲያገኘው ስለሚፈለግ ሰውየው ሙሉ ለሙሉ ልክ እንደ ጥምቀት እየተነከረ ይወጣል። እና ይሄ ሰውነትም የታወቀ ጦረኛ ሆነ፣ ጦር አያገኘውም። በጣም ረጅም ዓመት እየተዋጋ ኖሮ አንድ ቀን ግን አንድ ክፉ ሰው ጦር ሰብቆ ወሩሮ ተረከዙን አገኘው እና ይሄ ሰው በላ ሰውነቱ ቆሰለና ሞተ። እንዴት ሞተ ይሄ ሰው? እንዴት ጦር አገኘው? መድኃኒት የተደረገለት አይደለው ተብሎ ሲመረመር ይቺ ጣታቸው ያረፈችባት ቦታ መድኃኒት አላገኘም። አያችሁ ጉድለቷን። ጦሩ ያገኘው እሱን ነበር። ይሄ እንከን ይባላል። ይሄ ክፍተት ይባላል። ይሄ ድክመት ይባላል። ክርስቶስ አዳም የማይድን አካል እንዳይኖረው አድርጎ የሚሞትለት አካል እንዳይኖረው አድርጎ ትንሽ ክፍተት ምንም እንከን እንዳይኖረው አድርጎ ክርስቶስ ሁለተኛው አዳም በመጀመሪያው አዳም ልክ መስቀል ላይ ተሰፍቶለታል፣ ተቸንክሮለታል፣ ተወጥሮለታል። እና ያን ጊዜ አዳም ብላችሁ ብትጠሩ አቤት የሚላችሁ የመጀመሪያው አዳም ሳይሆን ሁለተኛው አዳም ክርስቶስ ነው። ምክንያቱም በልኩ ተሰቅሎ። በብሉይ ኪዳን አንድ ስርዓት አለ። ነቢያት ሲፈውሱ አንድ ሰው የሞተ እንደሆነ ያንን የሞተ ሰው ለማስነሳት ሬሳው ላይ እየወደቁ ይነሱበታል። አይናቸውን ከአይናቸው አፋቸውን ከአፉ አድርገው በቁመታቸው ልክ በቁመቱ ልክ ይወድቁበት። 3 ጊዜ ሊሆን ይችላል፣ 7 ጊዜ ሊሆን ይችላል። ሲወድቁበት ያ ሞት ይነሳል። ክርስቶስ አዳም ላይ ወድቆበታል መስቀል። ይሄ ኢየሱስ የሚለው ስም አዳም ከሚለው ስም ጋር በቁጥር ልክ የሆነበት ርትዓተ መለያሊ ተብሎ የሚገለጠው ይሄ ነው። አካሉ ከአዳም አካል ጋር ተስዕለ
በጥንተ አካል ይላሉ አባቶቻችን ሲናገሩ እንዘይት ዋሃድ ቃል ምስለ ሥጋ ይላል። ቃል ሥጋ ሲዋሃድ ነፍስን ሲነሳ በጥንቱ አካል ልክ ተቀረጸ። በማን አካል? በአዳም አካል ልክ ተቀረጸ። በአዳም አካል ልክ አደረገ። ጽንሱን ሕፃናት በሚጸነሱበት አካል አደረገ። በአምሳሉ ተሰውይቶ እንዳለ ትምህርተ በዓል መስአ ዘቀዳሚ በምሳሌው በአምሳሉ በአርአያው በአዳም እንደ አዳም ሆኖ የአዳምን ሥጋና ነፍስ ተዋህዶ በአዳም ቁመት ልክ ሆኖ በአዳም አካል ልክ ሆኖ የአዳምን ደም እሱ ተዋህዶ አዳምን አዳነ። ርትዓተ መለያል የሚባለው እሱ፣ ቁመት የሚባለው እሱ፣ ጥበብ የሚባለው ሞገስ የሚባለው መታዘዝ፣ ትህትና እሱ ነው። ጥበብና ሞገስ እየተባለ የሚጠራው በሰው ፊትና በእግዚአብሔር ፊት ማደግ የሚባለው በተለይ ደግሞ የመጀመሪያው እንደ ክርስቲያን በሰው ፊት ማደግ እሱ በጣም አስፈላጊ ነው። በሰው ፊት ማደግ ማለት ሰዎችን ማክበር ማለት ነው። አርአያ መሆን፣ ምሳሌ መሆን፣ በሰው ፊት የሚለወጥ ሕይወት መያዝ፣ መንፈሳዊ ሕይወት መያዝ፣ ሰዎች እያዩ ንስሐ መግባት፣ ሰዎች እያዩ መለወጥ፣ ሰዎች እያዩ መጠጡን መተው። መጠጥ ቤት ያውቁን የነበሩ ሰዎች ቤተ ክርስቲያን ስንመጣ እንዲያዩን ማድረግ እሱ ነው። ስናጨስ የሚያውቁን ሰዎች አሁን ዕጣን ስናሸት እንዲያዩ ማድረግ በሰው ፊት መለወጥ ማለት ነው። ውዳሴ ከንቱ አይደለም፣ በሰው ፊት ማድረግ። አሁን በዚህ ዘመን በጣም እያደግን ያለነው በሰው ፊት ሳይሆን በስልኮቻችን ፊት ነው እያደግን ያለነው። በቴሌቪዥን ፊት፣ በዲጂታል ዓለም ፊት፣ በቨርቹዋል ዓለም ፊት፣ በፌስቡክ ፊት፣ በቲክቶክ ፊት፣ በዩቲዩብ ፊት አብዛኛው እያደገ ያለ። ከሰው ይልቅ ስልክ እናውቃለን። ከሰው ይልቅ የዩቲዩብ ስም እናውቃለን። ከሰዎች ይልቅ ከጎረቤቶቻችን ይልቅ የዓለም አቀፍ ዘፋኞችን እናውቃለን። ከወንድሞቻችን ይልቅ ከእህቶቻችን ይልቅ ፊልም ሰሪዎችን እናውቃለን። አየህ፣ አጠገብህ ያለው ሰው ሲጥ እያለ እየሞተ ጎረቤትህ ራሱን እያጠፋ በገመድ ራሱን እየገደለ እየተንጠለጠለ፣ አንተ ግን እዚህ ያለውን ሳይሆን ማታውቀውን ሰው ታወራለህ። ማታውቀውን ሰው ታያለህ። ለሰው ፊት እያደግን አይደለም። ከሰው ፊት ሸሽተናል። ሰዎችን ሸሽተውናል። ሰዎች ይፈሩናል። ሰዎችን እንፈራለን። ሰዎች ከኛ ይርቃሉ፣ እኛ ከሰዎች እንርቃለን። ሰው ምንም አይመስለንም። ለነፍስ ጉዳይ የለንም። ለሰው ትርጉም የለንም። ትርጉም ያለን ለስማርት ስልኮቻችን ነው። ትርጉም ያለን ስልኮቻችን ላይ ስላሉት አፕሊኬሽኖች ነው። አያችሁ፣ ለሰው ፊት እያደግን አይደለም። ህብረት ጠፍቷል። አንድነት ጠፍቷል። መተማመን ጠፍቷል። በሰው ፊት እያደግን አይደለም። እርስ በርሳችን አንተዋወቅም። የሚያስቀድሰው ሰው መኪና ይዞ ሲመጣ ነጠላ የለበሰውን ሰው መሸኘት አይፈልግም። ለምን? አያውቀውም። ለምን? በሰው ፊት አናድግማ። እኛ የምናውቀው ስልኮቻችን ነው። ፕራይቬሳችን ሊጠበቅ፣ ግላዊነታችን ሊጠበቅ እንፈልጋለን። ቤታችን ዝግ ነው። ማንም እንዲያቋንቋ አንፈልግም። ከማንም ጋር ቡና መጠጣት አንፈልግም። የማንንም ጫና አብረን መሸከም አንፈልግም። ሰዎች ሲቸገሩ አብረን ማየት አንፈልግም። መጋራት አንፈልግም። አያችሁ፣ እነዚህን ነገሮች እያጣናቸው እየቀዘቀዘ ህብረት እየታጣ ለሰው ያለን ትርጉም እሱ እየቀነሰ እየሞተ መጥቶ ቤተክርስቲያን ደግሞ እሱ ነው። በጣም ብዙዎቻችን ህንፃ ስራ ላይ ነው ትኩረት ያደረግነው። ህብረታችን ግን እየፈረሰ ነው። አንድነታችን እየቆሰለ ነው። እሱ እየተቃጠለ ነው። እና የሆነ ነገራችንን እያፈረስን የሆነ ነገር ደግሞ እየሰራን በሰው ፊት ማደግ አለመቻል የሚባል አይደል። ክርስቶስ ያሳየን ምንድን ነው? በሰው ፊት እያደገ ክርስቶስ ያሳየን ምንድን ነው? በመንገዱ ከሰው ሁሉ ጋር እየተጓዘ ከሰው ሁሉ ጋር በፍቅር እየኖረ ከሰው ሁሉ ጋር በሰላም እየኖረ ይሄን ያሳየን። ይሄን የጣል ነው። ይሄን ባህል፣ ይሄን እሴት፣ ይሄን መንፈሳዊነት የጣል ነው። እሱ ነው። ብዙ ሰው እኛ ተስፋ ሳንሆነው ቀርተን ራሱን ያጠፋ ሰው በበዛበት የማይመጡ ሰዎች እንዳሉ ታውቃላችሁ። ቤተክርስቲያን ማሄዱ ሰው የእኛን አሽሙር ፈርተው፣ የእኛን ሽሙጥ ፈርተው፣ የእኛን ስላቅ ፈርተው፣ የእኛን ሳቅ ሸሽተው እኛ በሌለንበት ቤተክርስቲያን መጥተው ጥምዝዝ ብለው የሚያለቅሱ ሰዎች እንዳሉ ታውቃላችሁ። ጨለማ ብቻ ጠብቀው ጎረቤቶቻቸው እንዳያዩዋቸው፣ እኔና እናንተ እንዳናያቸው ተደብቀው ቤተክርስቲያን የሚመጡ ሰዎች እንዳሉ ታውቃላችሁ። እኛን የሚሸሹ ለምን ተሸሸ? ለምን ተፈራ? ለምን አስደንጋጭ ሆንን? ለምን ለሰዎች የሞት ምክንያት፣ የድብርት ምክንያት፣ የስትረስ ምክንያት፣ የጭንቀት ምክንያት ለምን ሆንን? እንዲህ እኮ መጣ
መጠየቅ ያስፈልጋል። ጨው መሆን ለምን አቃተ? ብርሃን መሆን ለምን አቃተ? ሌሎች በእኛ ምክንያት እንዲኖሩ የህይወት ምክንያት፣ የመኖር ምክንያት፣ የሳቅ ምክንያት መሆን እንዴት አቃተ? 318ቱ ሊቃውንት ይናገራሉ። ስትዘምር እንኳን ሰው እንዳትረብሽ ተጠንቀቅ ይላል። ዘምር በመጠን ይላል። ከመይዘንግቡ አሃ ወንድሞች እንዳይረበሹ በመጠን ዘምር። ኢትክላህ አትጩህ ይላል። ለሰው ሰላም መስጠት ነው። ኦርቶዶክሳዊነት የሚባለው እንደሱ ነው። እንዲህ ሰላማዊ የሆነው በምን ምክንያት ነው ሲባል እሱማ እኮ ኦርቶዶክስ ነው እንዲባል፣ ለሰዎች መረጋጋት መሆን፣ ለሰዎች ምቾት መሆን፣ ለሰዎች ህይወት መሆን። ማን ነው በዚህ ያለፈው ሲባል እሱማ ኦርቶዶክስ እኮ ነው እንዲባል መሆን። እሱ ነው በሰው ፊት ማደግ የሚባል። ሰው እያየ አረማመድህን እያየ እንዲማረር እንዴት ያለ ትዕግስት ነው፣ እንዴት ያለ እርጋታ ነው ብሎ እንዲያደግ። አለባበስሽን አስተካክለሽ እሷ እንዲህ የምትለብሰው ምንድናት ሲባል እሷማ ኦርቶዶክስ ነች እንድትባል፣ ሃይማኖት ባንቺ እንዲመሰገን፣ ሰዎች እንዲመጡበት፣ ሰዎች እንዲሳቡበት ምክንያት መሆን። ሌላው ቀርቶ ታክሲ ውስጥ አብሮሽ የሚቀመጠውን ሰው መዓዛው በጣም በተጋነነ ሽቱ እንኳን እንዳትረብሽው መጠንቀቅ አለብሽ። ንጽህናን በመጠበቅ ጭምር። እንደዚህ የተስተካከለ የተቃና ምን አይነት ሰው ነው ሲባል እሱማ ኦርቶዶክስ ነው፣ እሷማ ኦርቶዶክስ ነው። እሱ ነው በሰው ፊት ማደግ የሚባል። ሰው እያየ መለወጥ፣ አቤት እንትና እየተባለ መነጋገሪያ ሲኮን እሱ ነው በሰው ፊት ማደግ የሚባል። አሁን የምናድገው በዲጂታል ዓለም ውስጥ ነው። ይሄን ማስተካከል ያስፈልጋል። ይሄን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ እንዴት ማደግ እንዳለብን መማር ያስፈልጋል። ብዙ ነገሮቻችንን ወስዶታል ሚዲያ። ሁልጊዜ የሚነገር አካላቶቻችን እየከሰሩ ነው። አይኖቻችን እየከሰሩ ነው። ጆሮዎቻችን በሚጠና ጥናት አብዝተን ኤርፎን ከመጠቀማችን የተነሳ ከ15 ዓመት በኋላ ችግር ይገጥመዋል ጆሮአችን። አይኖቻችን ብሉ ላይት ብሎክ የሚያደርጉ መነጽር ካልተደረጉ አደገኛ ነው። ራሱ ንዝረቱ ስልኮቻችን በኪሳችን ምን ይዛቸው ንዝረቶቹ ላይት ኢፌክቱ ሰውነታችን ላይ ደማችን ላይ ብዙ አይነት ተጽዕኖ አለው። ሳይድ ኢፌክት አለው። ይሄ ይነገራል። ሌላውን ትታችሁት መንፈሳዊነቱን ትታችሁት አካሎቻችንን ራሱ እያሳጣን 10-15 ሆነን ተቀምጠን ሁላችን ስልካችን ላይ ነው። በቃ ይሄ ፕሮፋይሉን የሚቀይረው ሰው ሌላ ፎቶ የሚጠቀመው ሰው ገብቶ የሲኖዶስ አጀንዳ ይሰጣል፣ የቤተክርስቲያን አጀንዳ ይሰጣል። ሲፈልግ ሊቃነ ጳጳሳቱን፣ ሲፈልግ ካህናቱን፣ ሲፈልግ የሀገር መሪዎቹን፣ ሲፈልግ ታላላቆቹን፣ ሲፈልግ አገልጋዩን፣ ዘማሪውን፣ ሰባኪውን በስድብ ያጥረገርጋል። የሚታወቅ ማንነት የለው። የሚታወቅ በራሱ የቆመ የጸና ማንነት የለው። ሀገር እንዲሆነ ቢባል አይደርስም። ቤተክርስቲያን እንዲሆነች ቢባል አይደርስም። ጉባኤ ሲጠራ አይመጣም። ይተቻል። ይሄ በኔጌቲቭ ኢነርጂ ብቻ የባከነ አይነት ሰው ታያላችሁ። ይሄ ቀላል ይመስላችኋል? ትውልድ ያበላሻል፣ ያረክሳል። ከዛ ቤተክርስቲያን የሚረከብ ያሳጣል። በጣም ብዙ ነገሮቻችን አጫጭር ነገሮችን እንለምዳለን። ረጅም ነገር መስማት አንችልም። የ3 ደቂቃ 4 ደቂቃ 5 ደቂቃ ስብከቶችን ቲክቶክ ላይ እናያለን። የምንፈልገው እናያለን፣ ማንፈልገው ስክሮል እናደርጋለን። በአጫጭር ነገሮች ተለክፈን ቋሚ የሆነ ነገር በህይወታችን እንዳይኖር ያደርገን። ትዳር ይሰለቸው። ትዳር አያችሁ፣ ብዙ ዓመት በአንድ ሴት ተወስኖ መኖር ይሰለቻል። እሷን በአንድ ወንድ ተወስና መኖር ይሰለቻታል። ልጅ ማሳደግ ይሰለቻታል። መጽነስ 9 ወር ከ5 ቀን መጽነስ ይሰለቻታል። መውለድ ይሰለቻታል። ልጅ ማሳደግ ይሰለቻታል። ሌላው ቀርቶ እናትነት ይሰለቻታል። ይሄ ብቻም አይደለም፣ ሴቷ ሴትነት ይሰለቻታል። ወንዱ ወንድነት ይሰለቻል። ስለዚህ ምን ይሆናል? ወንዱ ሴት መሆን እፈልጋለሁ ይላል። ሴቷስ ወንድ መሆን እፈልጋለሁ ትላለች። መሰልቸት፣ ዲፕረስድ መሆን፣ ድብርት ውስጥ መግባት፣ ከዛ ራስን ማጥፋት። በሰው ፊት ማደግ ካልቻለ፣ ለሰው ትርጉም ከሌለ፣ ጎረቤቶቻችን ማየት ካልቻለ፣ ይሄ በአካል የምናገኘው እሱን ማከናወን ካልቻለ መጨረሻው የሚሆነው ቅዠት ነው፣ እብደት ነው። እሱ ነው በሰው ፊት ማደግ የሚባል። ወደፊት የሚሆኑት ነገሮች አሁን በዚህ ሰዓት ላይቭ የሚያዩ ሰዎች አሉ። እዚህ የሆኑ ያሁን ግዴታቸው ሆኖ ውጭ ሀገር ሆኖ ላይቭ የሚያዩትን አይደለም ምላችሁ፣ ጉባኤ ተጠርተው እዚህ ጎረቤት ሆነው ላይቭ የሚያዩ ሰዎች አሉ። ይቻላል ላይቭ ማየት መምጣት። እስኪ
ቤተክርስቲያኑን በአካል አይተው መጥተው የቤተክርስቲያኑን ቅጽ ተሳሉ፣ አጥሩ ተሳሉ፣ በረከት አግኝተው እንዳይሄዱ ከስልካቸው ጋር ናቸው። ይሄ እያደገ ሲሄድ እብደት ያመጣል። ይሄ እያደገ ሲሄድ ክህደት ያመጣል። ስለዚህ ቤተክርስቲያን እለት ጉባኤ እየተዘጋጀ በማስታወቂያ የምትጠራበት ምክንያት ይሄ ነው። በሰው ፊት ማደግ ቢባለው ይሄ ብቻ ማለት ነው። ሕፃናት እዚህ በመሆናቸው ቅዱሳን ይባርኳቸው። ጨረስኩ። በሰው ፊት ማደግ የሚባለው ቤተ መቅደስ መምጣት፣ ቤተክርስቲያን መምጣት ቀላል ይመስላችኋል? አሁን እናንተ ብቻችሁን የተቀመጣችሁ ይመስላችኋል? ቅዱሳን እዚህ እንዳሉ ታምናላችሁ? ቅዱስ ጳውሎስ አብሮኝ እንደቆመ ታምናላችሁ? እኔ ኃጢአተኛ ነኝ፣ የምናገረው ግን እግዚአብሔር ቃል ነው። እነ ቅዱስ ጴጥሮስ አብረውኝ ይቆማሉ፣ ሐዋርያት አብረውኝ ይቆማሉ። ካህኑ ሲቀድስ የክርስቶስን ውክልና ይወስዳል። የሚቀድሱት ካህናት ብቻቸውን አይደሉም፣ ውክልና ይወስዳል። እንደራሴነት ይሰጣቸዋል። የሚያስተምረው መምህር የእግዚአብሔርን ቃል ሲናገር የሐዋርያትን ውክልና ይወስዳል። እናንተ ቁጭ ብላችሁ ስትሰሙ የበቁ አባቶች የበቁ ቅዱሳን አብረዋችሁ ይቀመጣሉ፣ ይባርኳችኋል። እሱ ብቻ አይደለም፣ አጠገብህ ያለው ሰው ምን አይነት የበቃ ክርስቲያን እንደሆነ ልታውቅ አትችል። በሱ ምክንያት ትባረካለህ፣ በሷ ምክንያት ትባረካለች። ሲጸልይ በሚያድረው ሰው ይሄ ብቻ ማለት ነው። በአካል የሚገኙ ብቻ ሳይሆን በመንፈስ አሁን አብረው ያሉ ሰዎች አሉ። ክርስቲያን ሆስፒታል ሆኖ የበቃ ሰው ነው። እስር ቤት ሆኖ የበቃ ሰው ነው። ስራውን እየሰራ በዚህ ሰዓት የግድ ስለሆነበት ስራ ገብቶ እየሰራ የበቃ ሰው አለ። እሱስ አቤት ስራ ባልሆን ኖሮ አሁን ጉባኤው ገኝ ነበር ብሎ መንፈሱን ይልካል። አብሮሃል፣ አብሮሻል። ውሳኔው እዚህ መምጣት ስለሆነ የእነሱ በረከት ሁሉ አብሮናል። የማናያቸው በአጸደ ነፍስ ያሉ በገነት ያሉ ነፍሳት በመንፈስ እዚህ ይገኛል። መላእክት እዚህ ያሉ። በዚህ ምክንያት በረከት እናገኛለን። የብፁዓን አባቶቻችን ቡራክ ያለ በዚህ ምክንያት በረከት እናገኛለን። አያችሁ፣ በሰው ፊት ማደግ የምታዩት ሰው አጠገባችሁ ያለው ሰው በረከት የሚያሰጥ አይነት ሰው ይሆናል። ማናያቸው ቅዱሳን አብረውን ይቀመጣሉ። በግዘፈ ሥጋ ያሉ ግን የበቁ ቅዱሳን አብረውን ይቀመጣሉ። በሰው ፊት ማደግ የሚባለው ለሰው ክብር እንዲኖረን ጌታችን መድኃኒታችን ኢየሱስ ክርስቶስ ያሳየን ይሄ ነው። በሰው ፊት ማደግ ይሄ ብቻ ማለት ነው። ሕፃናት ሲያድጉ በማን ፊት ነው የምታሳድጓቸው? ትነግሯቸዋላችሁ ስለ ሰው ክብር፣ ትነግሯቸዋላችሁ ታላላቅ ስለማክበር፣ ትነግሯቸዋላችሁ ስለ ሀገር ፍቅር፣ ትነግሯቸዋላችሁ ስለ ካህናት ፍቅር፣ ትነግሯቸዋላችሁ ትልቅ ሰው እንዴት እንደሚከበር፣ ስለ አጎቶቻቸው ስለ አክስቶቻቸው ጭምር ትነግሯቸዋላችሁ? ወይስ አይፓድ ሰጣችሁ መኝታ ቤት ዘግተው የሚፈልጉትን እያዩ በዚህ ይመስላችኋል? ልጅ የምታሳድጉት በዚህ ብቻ ይመስላችኋል? የሚጠይቋችሁን ጌም እንዲጫወቱ ስላደረጋችሁና የሚፈልጉትን ፊልም ብቻ እንዲያዩ ስላደረጋችኋቸው ያሳደጋችኋቸው ይመስላችኋል ወይ? ልጆቻችሁ ብቻ ላብነት ትምህርት ቤት እንዲማሩ ካላደረጋችሁ፣ አሊያም ሰንበት ትምህርት ቤት እንዲማሩ ካላደረጋችሁ፣ ያም ባይሆን እሑድ እሑድ እያመጣችሁ እንዲማሩ እንዲባረኩ ካላደረጋችሁ፣ መኝታ ቤት እየዘጉ በ12 ዓመታቸው ምን እንደሚያደርጉ የምታውቁት ነገር አለ? አያችሁ፣ በሰው ፊት ማሳደግ ልጆችን ይሄ ነው። ከልጆች ጋር እንዲጫወቱ፣ የሰዎችን ክብር እንዲያውቁ፣ የሰዎችን ጠረን እንዲያውቁ፣ የሰዎችን ወዝ እንዲያውቁ፣ ለሰው ክብር እንዲኖራቸው፣ የሰው ፍቅር፣ የሰው መጠማት እንዲኖራቸው ማድረግ ያስፈልጋል። በሰው ፊት ማደግ የሚባለው ይሄ መጨረሻ በእግዚአብሔር ፊት ማደግ። በእግዚአብሔር ፊት ማደግ ሁለት ነገሮች ብቻ ናቸው። አንደኛው ንስሐ፣ ሁለተኛው ሥጋው ደሙ። አንደኛው ምን አልኳችሁ? ሁለተኛው በእግዚአብሔር ፊት ማደግ የሚባለው ከሰው ቀጥሎ ቅዱስ ዮሐንስ እንደነገረ አጠገቡ ያለው ወንድሙን የማይወድ ሰው ግን እግዚአብሔርን እወዳለሁ የሚል እሱ ምንድን ነው? ሐሰተኛ ነው፣ ውሸታም ነው። እነዚህን ካደረግን በኋላ አጠገባችን ያሉትን ወንድሞቻችን ከወደድን በኋላ በኃጢአታችን ንስሐ ገብተን ተጸጽተን ከዛ የጌታን ሥጋና ደም ስንቀበል በእግዚአብሔር ፊት ያደግን ተብለን እንጠራለን። ማደግ ብቻ ሳይሆን የክርስቶስ አካል ተብለን እንጠራለን። እስኪ በሉ የክርስቶስ አካል በሉ እስኪ። ስንቆርብ የማን አካል? ሁልጊዜ እናገረዋል፣ የጌታ አካል። እድገት ሁሉ የሚጠናቀቀው የጌታ አካል በመሆኑ ጨርሻለሁ። እድገት ሁሉ የሚያልቀው መጋጠሚያው፣ አያችሁ፣ መጋጠሚያው ራስ ክርስቶስ ስለሆነ እድገት ሁሉ የሚያልቀው የሚያበቃው ጥበብና ቅኔ እውቀትና ትምህርት ሁሉ የሚያልቀው የክርስቶስ አካል በመሆኑ በሰው ፊትና በእግዚአብሔር ፊት እንድናደርግ አምላካችን እግዚአብሔር ይርዳል። ወስብሐት ለእግዚአብሔር።